ጋር የሚመርቁት እናት አባቶቻችን ቀላል እንዳይመስላችሁ። እኔ የዛሬ ዓመት የመስቀል ጊዜ የተመረቁትን ምርቃት ምናልባት በቪዲዮ አይታችሁ ሊሆን ይችላል። ለሚቀጥለው ዓመት ሌላ መንታ ፈልጋለሁና ጉልበት ስሜ ነው ይቅርታ መቀበለው። ኬር የአገርኛ ኬሬኩን ኬር የባዮችኛ ኬሬኩን ኬር የዚጌ ኬሬኩን ኬሬኩን አሁን ኬር የምንልበት ሰዓት ደርሷል። ምርቃቱ ከእናቶቻችን ይጀምራል። እንኳን ያዲያብና ባላ እንኳን በሰላም አደረሰ አሰላና ሁም እንኳን በሰላም አሰላነም የዓመት ዓመት ያስላነ ኢሬነ የዓመት ዓመት በጠነ መስቀል በጠነ አንበጥኔ ተደንጃና ተጨኘኔ ታበርሱና ትንወድኔ ተቤተሰብ እንም ኢትዮጵያ የኸነ በሰላም በወጣወት በሰላም ገኝና ሰላም የኸን ኢትዮጵያ ሰላም የኸን ባሊ እሰንብት ደንጃም ባሊ የኸን ሃና ተላይ አኹኛም የልቅ መጀራ ስላሽ ከፍ ቤጀረ ተመረጭ ምርአት ወይ የዘንሽ በደንጃ ሻጊው በጨኘ ሻጊ በጨኘት ያሉተኛ አገኘሁ ማነ አሽ በጨኘ ሻጊ የሆናሹ ብድራሽ ብየ አትበጩ እንግዲህ ከዚህ በላይ እሺ ወያነ አዲያብና ግን አዲያብና በገኝና ወቤን አዲያብና በሳምንት በመስቀል ሳምንት አዲያብና ይመርቁት አዲያብና ይመርቁ የመስቀል የተረፈ በሰር ቅቅል ክትፎ ከተፉም ጥረስ አረጭም ይወደረ ዝራጓም ተምራረኡም ከተማ ይፈካዊ ከተማ ተምራረአም ትዳራለን ወደ ከተማ ትዳራ አልያዘው ያነዘ ተመረአም በቤቱታ አዶት መረአችም በቃ ይበሱ በቃ ይበሳም በአመት መስቀል በቃ ከተፉን ክትፈዌ የተረፈዌ ያድሩ አናግባት ገረድ የልጅ ልጅ ያላ የትኸትኸ አናግባት ኢባነች ሻትን ትበን የተረፈ ያዲያብና መናጋ ወቤን በቃ አነሽን እዝትን በቃ የዓመት ዓመት ያስላነ ተዚህ የበለጠ እሺ ወያነ በወጣሙበት በሰላም ግበው በቃ መቤቴ ባነ ጎደለ ትምያ ወዲም ማርያም ከዚህ በላይ አንሺዋ በማየ ተመርቀናል። አሁን ደግሞ ይሄ ምርቃት እንዳመልጣችሁ የእውነት ልንገራችሁ የምርቃትን ጥቅም ምርቃት የጉራጌ እናት የሁሉም ሰው ምርቃት የጉራጌ ብቻ አይደለም ጠብ አይልም ይመስለናል። ደግሞ አሜን በሉ። ውስጣችሁ የሚፈልገውን ነገር ተመኙ። እዚህ ጋር የሚመርቁት እናት አባቶቻችን ቀላል እንዳይመስላችሁ። እኔ የዛሬ ዓመት የመስቀል ጊዜ የተመረቁትን ምርቃት ምናልባት በቪዲዮ አይታችሁት ሊሆን ይችላል። በጣም ተአምር ያለው እንጂ ጠብ አላለም። ከልጅ ጨምሮ ምንም ነገር የጎደለኝ ነገር የለም። ምርቃታቸው ሁሉ ይደርሳል። ዝቅ ብላችሁ አሜን በሉ። እግዚአብሔርን እውነቴን ነው። አሜን እያላችሁ ጮክ ብላችሁ የማሚ ምርቃት በተለይ በስመ አብ ያው ዝቅ ብዬ ነው። አሁን ደግሞ ለሚቀጥለው ዓመት ሌላ መንታ ፈልጋለሁና ጉልበት ስሜ ነው ይቅርታ መቀበለው። እዝጌር ያብክም ንበርም ክበርም ዚጌ መጣ ኩልን ጎይ ብለበው ዚባ የዝጌር ያነቃ ተላቅ ባዮቺ ብድርክነ መሳትማ ትውለድ ትክፈድ
ተምሲ ተጌ ዓለም ትጅ ዚባይ ዓለማት ይጀትም ዚጉግር ዓለማት ይጀትም ዓለም ኬዚጅ ዓመት ዓመት ዓለም ኬዚጅ ዚ የሰበሰበ ጉርዝማ እዝጌራ ዘንበርን ዚ ሀገር የመጣ ሁሉም የቶናም ይብላ የመሸማንጉን ሲብላ ሁሉ ጎይ ንብላ ሁሉ ጎይ ንስጥ ዚ እኛም የሰበሰብና ጉርዛዘ እዝጌራ ክብረማ የደሸ ባለም የመጣ ሁሉም እዝጌራ ክብርን አገርኛ ሰላም የቀናልና እኛ አጀነ መድሬሽ እኛ አጀነ መድሬሽ ጉርዛዘ የሰንብትም የቶነምም ይብለም ባዮችም ያገበም ያላግባ ያግባ ያልወለደ የውልድ የሌለን ያግኝ ሁሉን ያግኝ በከርሷን ያይሰበን መድኃኔዓለም ይምላለ እኛ ምዝጌራ ሰንብተነ እዝጌራ ሰንብተነ ዚ አርዴ የስበሰብ አርዴ በጊዋን ዓለም ይግባ ይዝም በጊዋን ጭሙጫውም ይዝም ይለፍ ያውኛ መድረስ እንሰበሰብ እንድትሆና ምንበላይና አንየ ሃናኩኝ አንየ እመቤት ያብታብሽን ኩልንቃይ ይዘሽ የጫም የረዘሽ የጫም ዋጋረ የጫም ባዮች የጫምም የትማርም ያለቅም ላይክ ዓለም ኩኝ ዓለማት ይጀሽም ዓለሜሽ ዚያጆም ተሸለዲ ዚያገር መጣ 10 ዓመት ድል ዞማጆም ዓለሜሽ አንየ ዓለሜሽ ባዮች ደሽም እሚደሽ ዝጌር ጥራ በድርደሽ አትቅበጭ በእኛ ሞላን በዝጌር ይምላቦ አገርኛ ከሬኩን አሜሪካም ከሬኩን አሜሪካም ያምብርን የምብር በዛ ሰደድነን ቢያመጣ ለዞናን ቶናንም ለበላው በአገርኛ ለጀነንን በዚህ አገር አጀኑ እዝጌርት መስገን ለመድኃኔዓለም ጉያት ይጀነ በለዚህ ያብኛ ከሬኩን ኬር የአገርኛ ከሬኩን ኬር የባዮችኛ ከሬኩን ኬር የዚጌ ከሬኩን ከሬኩን ምርቃቱ እንደቀጠለ ነው። እጃችሁን መዘርገታችሁን እንዳትረሱ። ሶስተኛ ማሚዬ ትመርቃለች። እዚህ ጋር ተከታታይ የሆነ እንዲሄድ የእሷ ምርቃት ደግሞ በስማም ዝንቅ ነው የምትሉት ብታዩ ተዘጋጁ። እውነቴን ነው። አይታችሁ ስሙ። እሺ እንግዲህ በሰላም እንደዋለን በሰላም ያስመሸን። ምሽታችን መልካም ይሁን። በእውነት በፍቅር በሰላም እነዚህን ሁሉ ሰብስበሽ ተበልቶ ተጠጥቶ በማረጋ ደስታ እንዳሰባሰብሽን ሊቀ መላኩ ቅዱስ ገብርኤል በመልካም በጥሩ ይሰብስብሽ። ልጆችሽ ይባረኩ፣ የሰራሹ ይባረክ፣ የሄድሽበት ይባረክ፣ ባልሽን አውሎ ያግባልሽ፣ ፍቅራችን ይብዛ፣ ሀገራችን ኢትዮጵያ ይመርባት፣ ፍቅርን ያምጣልን፣ አንድነትን ያምጣልን፣ ክፉን ያርቅልን፣ ደጉን ያቅርብልን። በእውነት ፍቅር ስላለ ነውና እንደዚህ ስብስብ ያልነው። ሁልጊዜ በፍቅር ደግሞ እንደዚህ ያሰባስበን፣ ክፉን ከፊታችን ያጥፋልን፣ ደግነትን ያስተምረን። ሀንዬ ብሩክ ሁኚ፣ ተባረኪ፣ የወለድሻቸው ይባረኩ፣ የሰራሽው ይጣፍጥ፣ የሄድሽበት ይመር፣ ጠላትሽ ከኋላሽ ይቀር፣ አንቺ ሁልጊዜ ይመርብሽ፣ የተናገርሽው ይጣፍጥልሽ፣ የሰራሽው ይጣፍጥልሽ። ሀንዬ ያለችበት ያምራል ተባይ፣ ሀንዬ የተናገረችው ይጣፍጣል ተባይ። እግዚአብሔር በጎደለው ባነሰው እሱ ይምላበት። ኬር ይሁን እንበል። ኬር ይሁን፣ ኬር ይሁን፣ ኬር ኬር ይሁን። አሜን። እንማሁ ሳረናሁም አባሁም ምርቃት ደረት ትቀበሉ ምርቃት ወበር በጉራጌኛ ደረት ወበሩ አብማዶትም የዳረን ደረት ልቃር ይሰራ እና ኤፍካሁ እንማሁ አሚን በሩ ተቀበሩ። አጠራሪ ጌስ ተረጉምላችሁ ሁላችሁም አሜን ብላችሁ ተቀበሉ። ምርቃት ቀላል አይደለም እያለች ነው ሀኒ። እቴትዬ ደግሞ ትመርቀናለች። እሺ ሁላችሁም ኢትዮጵያውያኖች በሙሉ እንዴት አመሻችሁ? ከምርቃት ነው። ሁላችንም እንግዲህ በሰው ሀገር ላይ ባህላችንን ይዘን እንደዛ አምሮብን እቃችንን ይዘን በእውነት በአውሮፕላን ተጉዞ ይሄ ሁሉ ነገር በማየቴ እኔ በጣም ተደስቻለሁ። ሀንዬ መቼም ልጆችሽንም ባለቤትሽንም ይጠብቅ፣ አገርሽን፣ ባህልሽን፣ ኢትዮጵያዊነትሽን እንደዚህ አሰባስበሽ ስላሳየሽን እናመሰግንሻለን። እና በሙሉ እዚህ ያላችሁት ኢትዮጵያኖች ይሄንን
ቆንጆ ቀን እንዳትረሱት። ሌላ ጊዜም ተደጋግሞ ይከበር። ሁሉም በየባህሉ የራሱን የጎሳውን ባህል እያመጣ ቢያሳወቀን ደስ ይላል። እኛ ኢትዮጵያኖች እኔ ስወለድ የነበረ እድገት አንድነትን ኢትዮጵያዊነትን ነበር የምናውቀውና አሁንም ያንን ህይወታችንን እንዲያኖርልን ኢትዮጵያንን ይጠብቃት። በምድረ አሜሪካ ተሰደን እንደዚህ ደግሞ የሚያረጉን እንደነሃና አይነት ትውልድ ይባረክ። ወደፊት ደግሞ ትውልዶችን እያነጽን ነውና ተተኪ ትውልድ አይጥፋ። በመላው ዓለም የኢትዮጵያ ህዝብ ሄዶ ባህሉን አልጣለም ይታያል። ፈረንሳይ ቤት፣ እንግሊዝ ቤት፣ ሁሉ ሀገር ላይ እና ኢትዮጵያኖች ኩራት ያለን ዓላማ ያለን ሃይማኖት ያለንን እና እግዚአብሔር ሁላችንንም እዚህ ያለንን ይባርከን። አንዬ በልጆችሽ ሁሉ እንደኔ ልጆችሽን ይባርክልሽ እና ሀገር የሚያስጠሩ ሀገር የሚያነቁ ይሁን። አመሰግናለሁ። በቅድሚያ እግዚአብሔር እዚህ ስለሰበሰበን ስሙ የተባረከ ይሁን። ሀንዬ በእውነትም ይሄን ያረግሽውን ነገር ቀላል ጊዜ አይደለም። አንድ ሁለት ደውዬ እንዴት ነሽ እንዴት ነው እያት ነበርና ታሳዝናለች። በጣም ቢዚ ነበረች። በጣም አራስም ስለሆነች ከባድ ነገር ነው። በዚህ በአጭር ጊዜ እንደዚህ አሳክተሽ ይሄን የመሰለ የመጀመሪያ መሰለ ነገር በዓልን ስላረግሽ እና እኛም ደግሞ ይሄንን ባህልሽን እንድንካፈል ስላረግሽ እውነት እግዚአብሔር አምላክ አንቺንም ቤተሰብሽን ከነ ልጆችሽ ይባርክ፣ ሁላችንንም ይባርክ። ይሄ በዓል በጣም ደስ ይላል። በሁሉም ይሄ አንድ የሚያደርገን ነገር ነውና አሁንም ወደፊትም እግዚአብሔር አይለየን፣ ሁሌ እንደሰበሰበን ያኖረን። ልጆችሽ ይባረኩ። የተወለደችውም ልጅ እግዚአብሔር ያሳድጋት። ሌሎቹም ደግሞ አድገው እንደዚህ ባህልሽን አንቺ የምታረጊውን ነገር ወርሰው በቃ ልዩ የሆነ ነገርን እያሳዩ ለነሱ ትውልድ ደግሞ እንዲቀጥሉ የሚያደርግ እግዚአብሔር መንገዱን ያሳያቸው። ኬር አሁን የሴቶች ምርቃት ጨርሰናል። በዚህ አጋጣሚ ግን አሁን ወደ ወንዶች አባቶቻችን ከመመረቃቸው በፊት በጣም በሚገርም ሁኔታ ጋሽዬ ሁሉ ጊዜ አሁን ድረስ ማለት ነው ልጅሽ እንዴት ናት ነው የሚለኝ። እኔ ሁለቱት ወንድ ነው፣ ገኒዬም እንደዛው እዚህ ውስጥ ማለት ነው። እኔች ደግሞ ለክርስትና ስትመጣ እንደዚሁ በቃ የሴት ልብሶችን ይዛልኝ የመጣችሁና ታይቷቸው አራተኛ ሴት እፈልጋለሁ። አባቶቼ ምርቃት ዝቅብዬ ነው ጋሺ ዛሬ ልጅቷን ብለህ እንዳትመርቅ፣ የዛሬ ወንድ ነው ልጅቷን ትምጣ ብለህ ነው የምትመርቀኝ። ሁላችንም ነው ብቻ አይደለም፣ ምርቃቱ ለሁላችንም ነው። የዳሪ ደረት ደረት የኽር የዋሪ መደር የስራ ሀና የዳርች ደረትንም የስራይ ዝ በሰብገን ይሽርቃር አትየጀሽ እንደም ይሽርቃር ንሸብ ይሽርቃር ቤታሽ የግባ ቤታሽ በረካ የግባ መስቀር እንንክዝ የታከብዬ ንቤ እንንክዝ የሰሲብ እንደ በሰብገን ከደር ቃራት የጀሽ እንደም በገን ሚያናሸኔ ቃር ንቃር ይሽርቃሩ የገነንዳ ግብር እንንም በስበሰብ ሽዮም የስበሰበ ንብረት ቤታሽ የግባ ዝ በሰብ አዳራሽ አከበርሽም መኸረ ባርዋሽ አዳራሽ ታከቢ ኸማ ጎይታ የንዳሽ ያሰብሽ ሀሳብ የሳካይሽ ታበሩስ ማይሽ ታዶት ማይሽ ቲረምድሽም ዝ ታከበረናሽም አበሩስ እንም ተጨፈረናሽም መስቀር እንን ጊዜ ያነቃሩ የመስቀርም ኸማ ንቤ ባሪቅ የግርስ ደንጃ ሜትራቅ መንታም ተመኘሽም ጎይታ መንታ ያብሽ ደንጃ የኽሮ ወጊ መንታ ደንጃ ያብሽ ግሬድ ሸሽም አጋ የሸሺ ግሬድ የኽበኸረ ግሬድ ሊሸብ ባሪቅ የዳረን ደረት ባፈር የወጥቅ በጉራጌ በአማራም ብንሜ በኢትዮጵያ ደረት የስራ የጥብጥ ብየቀፈረ መዳና ለሚያምራዋ ኬራት ኬር ሁለት ኬር ሶስት ኬር አራት ኬር አምስት
ኬር 6 አስረዌቱ ኬር 7 ኬር 8 ኬር 9 ኬር 10 ኬር አቱ ኬር ሄት ቢናሄው ካው በጣም ነው የምናመሰግንሽ። እግዚአብሔር ይባርክሽ። ከነ ባለቤትሽ ከነ ልጆችሽ ሁሉ የምታስቢ ሁሉ ይፈጸምልሽ። ጥሩ ልጃችን ነሽ። አንዴ በቅርብ ቀን ስላወቅንሽ እንደው ለምን ቆየት አላልንም ብለን በጣም እንደው እያሰብን ነው። በእውነቱ በጣም የተባረክሽ ሁኚ። ቤትሽ ሁሉ ይቀደስ ይባረክ። ያሰብሽ ሁሉ ይፈጸምልሽ። እግዚአብሔር ሁሉ ጊዜ ከአንቺ ጋር ከኋላና ከፊትሽ ይሁን፣ እንዲሁም ከጎንሽ ይቁምልሽ። ልጆችሽ ይባረኩ። ሴት ልጅ ስለ ሁሉ ጊዜ ወንድ ስለምጠራ አንድ ሴት ልጅ እንዲሰጥሽ እለምናለሁ። እግዚአብሔር ይርጥሽ ሴት ልጅ እኔ እንኳን እንግዲህ ባትሪ የዋጥኩ ሰው ነኝ። ታውቃላችሁ ብዙዎቻችሁ። ቢያንስ የእነሱን እጥፍ ያክል መናገር አለብኝ። እጅግ የተወደዳችሁ እናቶች፣ እህቶች እና ልጆች እንዲሁም ክቡራን እና ንዑዳን ወገኖች፣ ታዳሚዎች በጠቅላላው እንደምን አላችሁ? ዛሬ ከሁሉ አስቀድሞ እግዚአብሔር ራሱ ኢትዮጵያን እንደመረጣት ስሟንም እንዳወጣላት ሁሉ እኔ ደግሞ ከኢትዮጵያ ሕዝቦች አንደኛ ብዬ የምወደው በጉራጌ ህብረተሰብ መካከል በመገኘቴ እጅግ በጣም ከልቤ ተደስቻለሁ። አንቺም ልጅ ከዚህ የተወደደ ስራ ወዳድ ክቡር ከሆነ ሕዝብ የተወለድሽ ፍሬ ስለሆንሽ ልጆች እግዚአብሔር በረከቶች ናቸው። ጥሩ በረከት ነሽ። ለእናት ለአባትሽ የምታኮሪ ነሽ። እንኳን አሰባሰብሽን። ይባርክሽ። እንግዲህ አዳምንም ወንድ ልጅ ብቻውን ሊሆን አይገባም ይላል። ልጆችሽም ደግሞ እህት ከጎናቸው ያስፈልጋቸዋል። አንቺም ሴት ልጅ ደግሞ ተበረኪ። እግዚአብሔር ይባርክሽ። መልካም እድል እስከ መጨረሻው ይሁንልሽ። ኢትዮጵያን አትርሻት። በርቱ። ይባርካችሁ። ታንኪዩ። ስለ ጋሼ በዚች አጭር ሰዓት አይደለም እስከ መጨረሻ በደንብ ነው ማጫወታችሁ። እጅግ የሚገርሙ አባት ናቸው። የአባታችን ምርቃት እግዚአብሔርን አመሰግናለሁ። አንድ ቃል በመጀመሪያ መዝሙረ ዳዊት 28:8 ላይ እንደዚህ ይላል፣ ሕዝብን አድን፣ ርስትህን ባርክ፣ ጠብቃቸው፣ ለዘላለሙ ከፍ አድርጋቸው ይላል። እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ ሁላችንም ተገናኝተናልና የሰራዊት አምላክ እግዚአብሔር ይህም ቤተሰብ ይባርክ፣ ዘራቸው የተባረከ ይሁን። አለ ምክንያት አልተሰባሰብነው። በዚህ መካከል እግዚአብሔር እንዲከብር እኛም በዚህ አጋጣሚ ደግሞ ከወገኖቻችን ጋር ለመገናኘት ስለሆነ በዚህ ምክንያት ስለሰበሰብሽን እግዚአብሔር እናመሰግናለን። ዘራችሁ ይባረክ። የሀገራችን ባህል በጣም ደስ የሚል ነው። በዚህ አይነት ሁኔታ ለመጀመሪያ ጊዜ ነው እዚህ አይነት ያጋጠመኝና አሁንም ደግሞ ይቀጥላል ብላት ቅድም ተናግራለች። ይቀጥላል። እግዚአብሔር እድሜና ጤንነት ከሰጠን ደግሞ ሁላችንም የሚቀጥለው ደግሞ ልንገናኝ እንችላለን ብዬ አምናለሁኝ። ጌታ ይባርክሽ፣ ልጆችሽ ይባረኩልሽ፣ ያሰብሽው ነገር ሁሉ ይሳካልሽ። እናከብርሻለን። ከምርቃት በኋላ ደግሞ በባህላችን በአዳብና ስናከብር በገጠሩ ክልል ምን ይደረጋል የሚለውን ደግሞ ጉራጌ የጣዝማው የንቅልሁ ቦርኩ የለኝተም ሽማሁ ጌታ ያሰንቡትን እሙራሁ የመኸረታ ቦሄያት ስራንደ የዘድረገ ከድኔ። እሺ ያሁኑ መስቀል ተቀብለነዋል። ሁላችንም በገጠርም በከተማም በአሜሪካም በሁሉም ሀገር ባህላችንን ዘንድሮ ድምቅ
ባለመልኩ አክብረናል እና ደግሞ አሁን አዳብና ይሸኘዋል ማለት ነው። የበላንበት የጠጣንበት የለበስነው አልባሳታችን ወደ አንቀፋችን ሁሉ ጌጣጌጣችንን ወደ ቦታው የምንመልስበት ወንድና ሴት ደግሞ ገበያ ላይ ሄዶ እየጨፈረ የሚተጫጭበትና የሚጋባበት ነው አዳብና ማለት። ስለዚህ አሁን አዳብና ዛሬ መስቀላችንን ሸኝቶታል። የሚቀጥለው ደግሞ ሙሉ ቤተሰባችን ሳይጎልብን እና እግዚአብሔር የበለጠውን ሁላችንም እንጀራ፣ ጤና፣ ሰላም፣ ፍቅርን፣ ረድኤት፣ በረከትን ሰጥቶ የሚቀጥለው ዓመት ያድርሰን እና ይሄ ነው አዳብና ዛሬ ሸኘ ነው። የሚቀጥለው ዓመት ሁላችንም እንደዚሁ እንድንገናኝ የፈጣሪ ፍቃድ ይሁን።